ሰላም ሰላም ለኩልኩም ተላውያን ዝንቱ ቻናል ናሁ ንርኢ ብእንተ ስርዓተ ፅሕፈት ወድምፃት ፊደላት ግዕዝ ዘርኢናሆሙ እንዝሃለፈ ትምህርትና ብእንተ ወልጦተ ድምፃት ምንተ ዘይትነበቡ ወመንተ ውእቶሙ ፅሕፈተ ፊደሎሙ ናሁ ንርኢ ብምሳሌ እሎሞኑ ውእቶሙ ከመመንት ይፀሓፉ ወከመመንት እይትፀሓፉ ንሪኦም ብምሳሌ ለለኣሃዱ ብምሳሌ ናቀርብ ቀዳሚ ውእቱ ሀ ምዝሃለፈ እይትበሃሉ ሃሌታሃ ሃሞረሃ ብዙሃንሃ ብሂለና ነበርና ናሁ ንርኢ ምሳሌ ሃ ዘኣሃዱ ትርእዩ ዝንቱ ህልቀ ኣሃዱ ንርኢ ሃ ሃሎ ሃሎ ሃሌ ሃሎ ሃሌ ሃሌ ይትነበቡ ክልኤሆሙ እሩየ ሃሎ ዘካልኡ ሃሌ ውእቱ ይትበሃሉ ይንፅህፍ ብሂለና ሐሎ ኣው ሐሌ እይትበሃል ለእማ ኮነ ዝንቱ ለንቱ ድምፃት እሩየ ድምፆሙ ነበረ ይፀሓፉ ኣሃዱ በካልኡ መካን ንፅህፍ ወይከውን ፅድቀ ምሳሌ ክልኤቱ ሓ ውእቱ ሓመር ኣሃዱ ነበረ በጥንተ ልሳነ ግእዝ ዘይፀሓፍ ከመዝ ናሁ ውእቱ ይፀሓፍ ከመዝ ወኢይትነበብ ተብሂሎ ሓመር ኣው ኣሃዱ ኣው ሓመር እይትበሃል እስከይ እዜ በልሳናት ንበተ ልሳነ ግዕዝ እስከይ እዜ ሃሎ ከመዝ ናሁ ንብል ይኮኑ ኣሃዱ ወእሩያነ ሎንቱ ፅሕፈቶሙ ይትልየለይ ወንበቶሙ ይትልየለይ ንብል ንሕና ሐበ ሕቡረ ምሳሌ መሃረ ለእመ ኮነ ኣሃዱ ፅሕፈቶሙ ለንቱ ምሳሌ ዘናቀርብ ናሁ ይኮኑ እርየ ትርጓሜሆም ዘቀዳሚ መሃረ ብሂል መሃረ ነገረ ትምህርት ወሃበ ትምህርት ብሂል ውእቱ ትምህርት ወሃበ ብሂል ውእቱ መሃረ ወገብረ ምህረተ ውእቱ ትርጓሜሁ ወገብረ ምህረተ ክልኤሆሙ ለእመ ኮኑ እሩያነ ድምፅ ነበረ ትርጓሜሆሙኒ እሩያን እይትለለይ ናሁ በዘይ እዜ ድምፃተ ንበተ ልሳነ ግዕዝ ለንቱ ውእቶሙ ይገብሮሙ ኣሃደ ድምፅ ኣው ንበት እዚኦም እንሪኦም ዘለና ቁፅሪ 1 ቁፅሪ 2 ቁፅሪ 3 ቢል ኣሃዱ ክልኤቱ ሰለስቱ ምሳሌያት ሰለስተ ሃ ኢልና ንፅውዖም ንሲ ከመይ ገይሩ ኣብ ክልሎም ዘሎ ቃላት ቀያይርና ክንፅሕፍ እንተለና ትርጉሞም ክፈላለዩ ይኽእል ነይሩ ይኸውን እዩ ሕዚ ግን ንብል ዘለና ትርጉሞም ዝተፈላለዩ ኣፀሓፍኦም ዝተፈላለዩ ስለዚ ሃሎ ሃልየን ሓደ ዓይነት ብሀ ዘርኢ ተፃሒፎም ኣለው። ሓመር
ኣሃዱ ዝብል ድማ ብናይ ሃሌታ ሓመርሃ ተባሂሉ ንዝፍለጥ ዳሕራዋይ ስሙ እዮም ተፃሒፎም ዘለዉ። ሃበ ህቡረ ዝብል ኸበ ኸበረ ዝነበረ ፅሕፈት ስለዚ ሓደ ቁጥሪ ሓደ ብዝተፃሓፎ ድምፂ ሀ ኣብ ናይ ቁጥሪ 3 ወሲድና ተንፅሕፎ ነርና ትርጉም ዘለዎ ኣይኸውንን። እቲ ሕዚ ሒዝዎ ዘሎ ትርጉም ኣይመፅን ማለት እዩ። ምሳሌ ክንርኢ ንኽእል ኢና። እቲ ናይ መሃረ ወመሓረ መሃረ ወመሓረ መሃረ ቀዳማይ ትምህርቲ ሃበ እዩ። ትምህርቲ ሃበ ኣምሀረ ትምህርቲ ሃበ እዩ ትርጉሙ። መሓረ እቲ ካልኣይ ድማ መሓረ ምሕረት ገበረ ምሕረት ሃበ እዩ። ስለዚ ክልቲኡ ኣፀሓሕፉ ዝተፈለየ እዩ፣ ክልቲኡ ትርጉሙ እውን ዝተፈለየ እዩ ዘብለና ዘሎ እዚ እዩ። ስለዚ ድምፂ ሓደ ዓይነት ድምፂ ኣይኮነን ነይሩ፣ ግን ብግዴታ ብዝተፈላለየ ከምቲ ኣብ ዝሓለፈ ቀዳማይ ትምህርትና ዘረኣናዮ ፅዕንቶ ናይ ንበት ወይ ድማ ድምፀት ፅዕንቶ ቀዳማይ ወይ ድማ ጥንተ ድምፀቱ ናይ ልሳነ ግዕዝ ክቕየር ገይርዎ ማለት እዩ። ቀፂሉ ሰብ እዩ። ሰብ ስቡህ እዚኦም ክልቲኦም ከም ሰሰ ከምቲ ሰሰብ ተባሂሎም ዝፀሓፉ ሰዚ ንቡር እዩ ኣፀሓሕፉ። ሰብ በቲ ታሕተዋይ ሸ ዝብል ሰንጉስ ተባሂሉ ዝፀሓፍ እሞ ሸ ዝኾነ ድምፂ ክፀሓፍ ዝኽእል ኣይኮነን፣ ትርጉም ዘለዎ ኣይኮነን። እቲ ክሕዞ ዝግባእ ትርጉም ክህብ ኣይኽእልን ማለት እዩ። ዝንቱ ውእቱ ክልኤቱ ድምፃት ቦሙ ለለርእሶሙ ድምፀት ቦሙ ለለርእሶሙ ፊደል ኣብ ፅሕፈት ሰነየ ሸነየ እዩ ዝግብኦ፣ ግን ሰነየ ኢልና ሓደ እዩ ክልቲኡ ሰይድና ሰነየ ኢልና ክንፅሕፍ ኣይንኽእልን ማለት እዩ። ሰረቀ ብክልቲኡ ዝተፃሓፈ ዝተፈላለየ ትርጉም እዩ ዘለዎ፣ ምክንያቱ ዝተፈላለየ ድምፂ ስለ ዝነበሮ እዩ። ሸረቀ እዩ ነይሩ እቲ ላዕለዋይ፣ ታሕተዋይ ድማ ሰረቀ እዩ ነይሩ። ቢል ወፃት ፀሓይ ክትወፅእ ተላ ፀሓይ መሪቕካ ክንብል እንተኮይና ሰረቀ ሸ ኮይኑ ወይ ድማ ንጉስ ተባሂሉ ዝፅዋዕ ዘሎ ሎሚ ብኣምሓርኛን ብግእዝን እዩ። ሰረቀ ቢል ወሰደ ንዋየ ናይ ካልእ ሰብ ገንዘብ ወይ ድማ ንብረት ወሲዱ ማለት እዩ። ሰሪቁ ዝብል ትርጉም ኣሎ። በአማርኛ ምንድነው ያለነው ሶስቱ ሀ ተብሎ ይጠሩ የነበሩ ለምሳሌ በጽህፈት እና በንበት ስናሳየው ሀሎ ሀሌን እና ሀመር አሃዱ ሀበ ሀቦረ በአሃዱ ድምፅ አይደመጥም። በአሃዱ አጻጻፍም የለውም። አጻጻፍም አንድ መሆን ነበረበት። ድምፁ የተለያየ እያለ ፊደሉም የተለያየ ነው መሆን ያለበት። ለምሳሌ ቁጥር 1 የተጻፈው በቁጥር 3 የተጻፈው ገላብጠን ስንጽፈው የተለያየ ትርጉም ነው ያለው። ትርጉም አይሰጥም፣ አሊያም የተለየ ትርጉም ነው ያለው ማለት ነው። ስለዚህ አንድ አይደለም ማለት። ለምሳሌ መሐረ እና መሐረ ተብሎ እየተነበበ ከሆነ ሁለቱ አንድ ነው የሚደመጡ እያሉ ማለት ነው። ስለዚህ ትርጉሙ አንድ መሆን ነበረበት። አሁን ግን የተለየ አጻጻፍ ስላለው የተለየ አደማመጥ ስላለው የተለየ ትርጉም አለው። መሐረ ቀዳሚ መሐረ ትምህርት ሰጠ ነው። ትምህርት ሰጠ አስተማረ ነው። ሁለተኛው መሐረ ደግሞ ምህረትን ሰጠ ነው። ምህረት አደረገ ነው። ምህረት አደረገ የሚለው እና ትምህርት ሰጠ የሚለው አጻጻፉና አደማመጡ አንድ ላይ አድርገን ከወሰድነው ትርጓሜው አንድ ላይ እያደረገው ነው ያለ ነው ማለት ነው። ስለዚህ የተሳሳተ መሆኑ በዚህ ማሳያ ማቅረብ ይቻላል ማለት ነው።
ሰብ እና ስቡህ ያለው አደማመጥ እንመልከትና ሰብ ብለን ታችኛው በሰንጉስ የሚለው አጻጻፍ ከጻፍነው ትክክለኛ አይደለምና ትርጉምም የሳተ ነው የሚሆነው፣ ወይም ደግሞ ትርጉም የሌለበት ነው የሚሆነው ማለት ነው። ትርጉም የሌለው ይሆናል ማለት ነው። ስለዚህ በዚህ እይትጸሐፍ እያለ ነው። እይትካል ጽሕፎት ከመ ሰብእ ሸብእ ነበረ በቀድሞ ጥንተ ልሳነ ግዕዝ። ሰነየ የሚለው ሰብ ሰነየ ብለን ብንጽፈው ትርጉሙ የተለወጠና ትርጉም አይሰጥም ይሆናል ማለት ነው። ስለዚህ እዚህ ነው ምሳሌ መቅረብ የሚቻለው። ሰረቀ እና ሰረቀ የሚለው ሁለቱ አንድ ላይ አድርገን ብናነበው አንድ ላይ አንድ ትርጉም ብቻ ነበረበት ማለት መስጠት ነበረበት። አሁን ግን የተለየ ሁለት የተለያዩ ትርጉም ነው ያለው። ለምሳሌ ብንመለከት ቀዳሚው ሰረቀ ብለን ሸረቀ ነው የነበረው። አሁን ሰረቀ እየተባለ ያለው ትርጓሜው ምንድነው? ፀሐይ ወጣ ነው። ፀሐይ ወጣ በምስራቅ ፀሐይ ወጣ ማለት ነው። እንመልከት። ሰረቀ ቢል ወሰደ ንዋየ ዘካልእ ሰብ የሚለው አው ንዋየ ካልእ የሚለው ያው ቀማ ማለት ነው። የሌላ የራሱ ያልሆነ ንብረት እቃ ወስደዋል ማለት ነው። ሰረቀ ታችኛው ከጻፍ ነው። ስለዚህ በዚህ ምክንያት ነው ምሳሌ ማቅረብ እና መግባባት ያለብን ማለት ነው። ቀጥሎ ልክ እንደ ያለፉ ድምጻት አአ ተብሎ እየተደመጡ ያሉ ንርአዮም እለንቱ ድምጻት ከመ ዘቀዳምያን አ አሃዱ ቀዳሚ ዐ ነው። ዐ ውእቱ ይትበሃል ይትነበብ ዓይን ሰዓት መዓልት ግዕዝ ዝንቱ ውእቱ አማናዊ ንበቱ ወቱ እይትጸሐፍ ወእይትነበብ ዓይን ሰዓት መዓልት ብሂለነ እይትካል እይሁብ ትርጓሜ አው አልቦቱ ትርጓሜ ዘተጽፈ በቀይሃ ቀለም ኢርቱዕ ውእቱ አልቦ ርቱዕ ጽሕፈቱ አልቦ አብ እግር እዝን ወዘተርፈ ለእመንም ጽድቅ ወርቱዕ ውእቱ ጽሕፈቱ ወንበቱ ከማሁ ኢንብል አልቦ አብ እግር እዝን እይትበሃል ጽሕፈቱ ወድምፀቱ አመና ደምፅ ወአመነ ጽሕፍ ከመዝ ኢርቱዕ ወኢይሁበነ ጽድቀ ትርጓሜ በዝንቱ ምክንያት ውእቱ ለልየቶም በዚህ ምክንያት ኢና ስለዚ ነናይ ባዕሉ ኣፀሓሕፋን ነናይ ባዕሉ ትርጉሙን ኣለዎን ንብል ዘለና ማለት እዩ። ዓይኒ ኢልና ክንፅሕፍ ከለና በግዕዝ ዓይን ውእቱ ሰዓት ውእቱ መዓልቲ ውእቱ ግዕዝ ውእቱ እዚኦም ድሕሪ ቀይርናዮም ከይድና ከምዚ ታሕተዋይ ጌርና በቲ ቀይሕ ተፃሒፉ ዘሎ ጌርና እንተንፅሖ ነርና ትክክለኛ ኣይኮነን ትክክለኛ አይደለም። በዚህ አጻጻፍ ለምሳሌ ሰማያዊ አጻጻፍ ትክክለኛ ነው። ቀይ አጻጻፍ ቀይ አ ያለው ቀይ ያለው አ ደግሞ ትክክለኛ አይደለም፣ ትርጉም የለውም ወይም ደግሞ ትርጉም አይሰጥም ማለት ነው እንደዚህ ብለን ከጻፍ ነው። ስለዚህ የየራሱ የሆነ አጻጻፍና የየራሱ የሆነ አደማመጥ ስላለው ነው ጥንተ ድምፀ ልሳነ ግዕዝ ምን ተነበረ ወምንተ ናሁ ዘኮነ ብሂልነ ናሁ ናየድእ እውነት ነገር በዝንቱ ምክንያቱ ውእቱ። በዚህ መንገድ ነው አሁን የጥንት አጻጻፍ የነበረውና አሁን የተቀየረ የተገኘው
እየተነበበ ያለውና እየተነገረ ያለው አደማመጥ የልሳነ ግዕዝ ትክክለኛ እንዳልሆነና የነበረውን አሁን ያለውን ስናወዳደርና ስናይ ይሄ ነው ልዩነቱ ማለት ነው። ሶስተኛው የምንመለከተው ጸ ነው። ጸሎት፣ ጽሕፈት፣ ጽጌ ትክክለኛ አጻጻፍ ነው። ጸሎት ታችኛው ቀይ አጻጻፍ ያለው ብንሞክር ትርጉም የለውም። አልቦ ትርጓሜ ለእመ ንጽሕፍ ከመዘ ተጽሕፈ በቀይሃ ቀለም ጸሎት፣ ጽሕፈት፣ ጽጌ አልቦቱ ትርጓሜ ወኢይትደመ ከመዝ ወኢይትጸሐፍ ከመዝ ዝንቱ ውእቱ ጽሕፈቱ ርቱዕ ጽሕፈቱ ውእቱ ፀሐይ አመፃ ፀሐይ አመፃ ይትጸሐፍ ከመዝ ዝንቱ ውእቱ አይድኦትነ በዝንቱ ምክንያት ውእቱ ለእመ ሃለወክሙ ጥያቄ አው ካልአ ዘትጽሕፉ አው ዘትነግሩ ጸሐፉ በኮሜንት በአስተያየት ላይ ምልክት በኮሜንት ላይ ጻፉልኝ እና እንነጋገር። ጥያቄው አብረን እንመልሰዋለን። ስለዚህ በዚህ አስተያየት አብረን እንነጋገራለን ማለት ነው። ወጸሓፉ ጸሓፉ ከምዚ ተወሳኺ ዝኾነ ሓበሬታ እንተልኩም ወይ ድማ ትክክለኛ ኣይኮነን ኢልኩም ትብዎ ነገር እንተልኩም እውን ኮሜንት ክትፅሕፉ ትኽእሉ ኢኹም። ሰላም ሰላም ወሰናይ ለኩልኩም።